400 ነቢያት እየተነበዩ ነገስታቶቹ ግን ነግተው ተወያዩ አንዳለ የቀረ ግን ደጋ ያወራ ተብሎ ሚልክያስ ተጠራ እግዚአብሔር ያለውን ሐቁን ነገራቸው ነገር ሁሉ ሆነ ልክ እሱ እንዳላቸው በበላበት ማይጮ ሰላም ናችሁ እንደምን አላችሁ እግዚአብሔር ይመስገን እኛ ደህና ነን በአገር ውስጥም ሆነ በውጭ ያላችሁ ቅዱሳን እንዴት ናችሁ እግዚአብሔር ሰላም ምህረት ቸርነትን ሰጥቶን ለዚህ በቅተናል የገባውበት ምክንያት ዛሬ አንድ ትንሽ ነገር ለማውራት ነው ብዙ ነገር አይደለም ሰሞኑን ዶክተር ተስፋዬ ሮበሌ አንድ ማስታወቂያ ለቆ ነበር ኢየሱስን ብቻ የሚለውን ንፋቅ ያስተምረውን ማጋለጥ የሚል ከዚህ በፊት ብዙ መጽሐፍቶችን ጽፏል ዶክተር ተስፋዬ አይታችሁ ከሆነ ይቅርታ እነዚህ መጽሐፎች በሙሉ የጻፈው ዶክተር ተስፋዬ ነው ይሄን አባይን ዴቪድ ኮድን አባይት መናፍቃን የሚል ቀደም ሲል በቃለ ሕይወት ቤተክርስቲያን በነበረበት ጊዜ የጻፈው መጽሐፍ ነው ትምህርተ ሥላሴን መሰረታዊያን ሰባሌሶአውያን የሐዋርያት ቤተክርስቲያን አስተምሮን በቃለ እግዚአብሔር ሲመዘን ቅጽ 2 ትምህርተ ድነትን በተመለከተ ይህን ጽፏል ትንሣኤና ሙታን የአካል ወይስ የመንፈስ ጀቫ ዊትነስ ላይ ነው ይህን ሰራው የእምነት ወይስ የክህደት እንቅስቃሴ አሁን አለ እነን የሚባለው ሰውዬ ይመጣል ተብሎ የሚንቀሳቀስበት ያጋለጠው ዛሬ አይደለም ቆይቷል ዶክተር ተስፋዬ አርዮሳን የይሖዋ ምስክሮች አስተምሮ በቃለ እግዚአብሔር ሲመዘን የሚለውን ደግሞ እንደዚሁ ጀቫ ዊትነስ ላይ የጻፈው ነው አርዮሳውያንን ደግሞ በቃለ እግዚአብሔር ሲመዘን የሚለው የይሖዋ ምስክሮች አስተምሮን ቅድም እንዳልኳችሁ ነው እንደገና ደግሞ እግዚአብሔርን በተመለከተ ልጆች የሚጠይቋቸው ጥያቄዎች 1 2 3 መጽሐፎችን እንደዚሁ በትርጉም የጻፈው ነው የሥነ ምግባር መሪሆን የጻፈው ነው አባይን የተሰኘውን መጽሐፍ የጻፈው ነው ስነ አመክንዮ ሎጂክ የሚለው የጻፈ ነው የሆሄያት ጥበብ አሁን ቢሾፕ ደጉ ሰዋሰውን ለማረም የሞከረበት ይህን መጽሐፍ ቢያነብ እመክራለሁ እነዚህንና ሌሎችን አሁን በእጄ ያላስኳቸውን መጽሐፎችን የጻፈ ነው ዶክተር ተስፋዬ ማለት እነኚህ ሁሉ መጽሐፍ ሲጻፉ እንዳሁኑ በሐዋርያት ቤተክርስቲያን ዘንድ ግርግር አልተፈጠረም በኦሮምኛ ማጥኔቱናን ማኔን ኮልፍቴ ማጥኔቹ የወፍ ጎጆ ማለት ነው የወፍ ጎጆዋ ስትነካ ሌሎች ነገሮች አሉ የሚነኩ ውስጥ አሁን ህዳር 24 ሐዋሳ ነው ታህሳስ 1 ወላይታ ሶዶ ነው ታህሳስ 8 ሆሳዕና ነው ይቺ ነች ማስታወቂያው በቃ ይሄ ሁሉ መጽሐፍ ሲጻፍ መጽሐፍ የሰው እጅ አይደርስም ብሎ አምኖ ከሆነ እኔ አይዶን ነው እኔ ያላቀም እኔ ደርሶኝ አንብቤያቸዋለሁ ይሄው ግን አሁን ችግሩ ምንድነው ጎጆው ጋር ነው ለሰራ ያሰበው ዶክተሩ ጎጆው ስነካ ነው አሁን ንቅንቆ የተጀመረው በጣም የሚገርም ነገር ማስታወቂያ ከተነገረ በኋላ ብዙ ስድቦች ብዙ ግርግሮች ተነስቷል እንደውም የሐዋርያት ቤተክርስቲያንን በዚህ መልኩ እኔ ያላቃትም ነበር ሐዋርያት ቤተክርስቲያን ባመኑበት ነገር በራሳቸው በስደት በመከራ በምን የሚያሳልፉ ናቸው ባመኑበት ማለት ነው ልክም ባይሆን ሲሳደቡ በተለይ ዶክተር ተስፋዬ ሮበሌ ምን ይላል አንድ አፖስቶሊክ ጄኔሬሽን በሚለው ፌስቡክ ስር ቤታ አቤ የሚባል ምን ይላል አንድ መጽሐፍ አልሸጥ ያለለት ዱርዬ ትኩረት ትሰጣላችሁ እንዴ በኢየሱስ እውነት አንተ
ሐዋርያት ቤተክርስቲያን ተከታይ ነው እውነት? እነ ቄስ ደጉ አሁን አንተን አስተምሯል እውነት? እነ ተክለ ማርያም አንተን አስተምሯል እውነት? በሌላ እኔ እስከማቅ ማለት ነው በሌላ መናፍቅነት ነው። እናንተ ልክ ናችሁ ነው የምትሉ፣ እኛ ልክ አይደላችሁም ነው የምንለው በማስረጃ ማለት ነው። እኛ ማንሰድባችሁ እናንተ በሰድቡን እርግጠኛ ነን አሰድቡ። የሚሰድቧችሁም ካሉ ከኛ አይደለም፣ የሚሰድቧችሁም ካሉ ከኛ አይደለም። ስድብ አይደለም ትምህርት ነው የምናስተምረው። ዱርዬ ትላለህ አሁን አንተ። ለመሆኑ አንተ የት ነው እንደው አዲስ አበባን በአይኒ አይተህ ታውቃለህ? አዲስ አበባን በአይኒ አይተህ ከሆነ ልንገርህ፣ ዶክተር ተስፋዬ ሮበሌ ትውልዱ አብነት አካባቢ ነው። አዲስ አበባ መርካቶ አካባቢ አድጎ ስራ ጀምሮ የኖረበት ደግሞ ኮልፌ ነው። ሁለቱንም አዲስ አበባን የምታውቅ ከሆነ ልንገርህ፣ ዱርዬ ትላለህ አሁን። እግዚአብሔር ከዛ አወጥቶ መርጦ ለዶክተሬትነት ሲያበቃው ኦኬ ዶክተር ዛሬ አያረግም እንጂ ልስደብል አንድ መኪና ልጭን የሚችል ስድብ ያሸክማል። ዱርዬ ትላለህ። ተራቃል ነው ይሄ፣ ተራቃል ነው ዱርዬ ተራቃል። እሱ ግን የሚያሸክሜ ቢሆን ኖሮ አይሆንም፣ ግን አያረግም፣ አላደረገም፣ አያረግም፣ ድሮም አያረግም። ግን ያደገበትን አካባቢ እና ካወቅ አዲስ አበባን አታውቅም። እርግጠኛ ነኝ ብታውቅ ኖሮ የአዲስ አበባ ልጅ ያመነም ያላመነም እንደዚህ ትልቅን ሰው አንድን ዶክተር ዱርዬ አይልም። መጽሐፍ ያልተሸጠለት እንርዳ ይርዳ ደውልለት ልስጥ ስል ቁጥሩ ዱርዬ ሳንተ ነህ። አንድ የተማረውን ሰው ዱርዬ ትላለህ። መጽሐፍ አልሸጥ አለ ይል መጽሐፍ ምን ማዞር ይቻላል? መጽሐፍት ቤት ማስረከብ አታውቅም። እንዴት እንደምሸጥ እንኳን አታውቅም። መጽሐፍ እንዴት ኮንፈረንስ ላይ መሸጥ አይቻልም? መጽሐፍት ቤት ማስረከብ አይቻልም? ታዋቂ ጸሐፊ ነው ሰውየው፣ ማንም ነው የሚቀበለው። መጽሐፍ አልሸጥ ያለ ዱርዬ እንደው መጽሐፍ ጊዜያችሁን በማይረባ ነገር አታባክኑ። ያባከንክ አንተ ነህ። እንዴት ትልቅ ሰው ዱርዬ! እውነት አሁን እነ ቄስ ደጉ ቢሰሙ ወይም ደግሞ አሁን የአንተ ንግግር እንደዚህ ልክ ነው ይሉሃል ካሉ አይሉ እኛ በአካል ቀርበን እናውቃቸዋለን። አውቃቸዋለሁ እኔ በጣም ነው የማውቃቸው። እኔ አይሉም ዱርዬ አንተ ነህ። እኔ ደግሞ ልበልህና ዱርዬ አንተ ነህ። እንዲህ ነህ ካልተባለ አይሆንም። የእኛ መዳን ምልክት ተቃዋሚ ሲበዛ ነው። ኧረ ተቃዋሚ ስለበዛ ድነህ ይሞታል። ምልክቱ ለካ መቃወም ነው ነው አይደል? ሙስሊሞችን ብዙዎች ይቃወሟቸዋል። ዳኑ ማለት ነው። ምልክቱ እሱ ነው። ወይም ደግሞ ሌሎች እምነት የለሽ የሚባሉ እምነት እንኳን አለ፣ ግን እነዛንም ሰዎች ይቃወሟቸዋል። ግን የመዳን ምልክት እሱ ተቃውሞ ነው። ደርሰህበታል። ጎበዝ ጀግና ነህ። አንተ ግን አፍህን ብታርም ጥሩ ነው ብዬ የወንድማዊነት ምክር እመክርሃለሁ። አፍህን አርም። በአፍህ አትጸዳዳ። አንተ ቤተ አቤ የምትባል በአፍህ አትጸዳዳ። ስለዚህ ቃል በጣም ይቅርታ ጠይቃለሁ ሰሚዎችንና ተመልካቾች። ዱርዬ ይላል። ደብተር የለም እንኳን ይሄን ሁሉ መጽሐፍ ቀርቶ አንተ ደብተር የለም። ይሄን ደብተር ማስታወሻ ደብተር የለም። እርግጠኛ ነኝ ማስታወሻ ደብተር ቢኖር ሰውን በሰብአዊነቱ አክብር የሚል ቃል ጽፈት ይሆን ነበር። የለህም። የአንተ አለቃም ደግሞ ይኸው እንደዚህ ይላል። አሁን የሚገርም እኮ ነው። እንደዚህ ብሎ ይሰብካል። እግዚአብሔር መገኑ ከሱ ውጪ ኡምዝኒ ጎባይድን ሌላ አካል ያለው አሳልፎ ከሰጠን እሱማ በጣም ይሄ በጣም ራሱን የማያስነካ ነው። እንኳን ፍቅር አይደለም እሱ ሌላውን ካሰቀለ ወለሱ ተሰይሮ ወይ ሌላው እንዲሰቀል ካዘዘ እሱ ምን ፍቅር ነው? ጎበዝ ከሆነ ራሱን ይስጥ። እግዚአብሔር ተበድሮ አይደለም፣ አዞ አይደለም፣ ተበድሮ አይደለም፣ ልኮ አይደለም፣ ተውሶ አይደለም፣ ራሱን አሳልፎ ሰጠ።
በራሱ መጥቶ ያልሞተልን አምላክ አይደለም ብሎ ይክድ ጌታ ኢየሱስ እንዴት እናርገው? አንደ ዮሐንስ ምዕራፍ 4 ቁጥር 14 የት እናስቀምጥ? እንደልዝ አብ ልጁን የዓለም አዳኝ ይሆን ዘንድ እንደላከው አይተናል እንመሰክራለን የሚል እግዚአብሔር ቃልን ወዴት እናርገው? ራሱ ተላኪ፣ ራሱ ላኪ፣ ራሱ ሟች፣ ራሱ ገዳይ፣ ራሱ እንዴት ነው ነገሩ? ያ ብቻ አይደለም። ኢየሱስ የእግዚአብሔር ልጅ እንደሆነ አምኖ በሚመሰክር ሁሉ እግዚአብሔር በእርሱ ይኖራል፣ እሱም በእግዚአብሔር ይኖራል። ኢየሱስ የእግዚአብሔር ልጅ፣ ኢየሱስ የራሱ ልጅ ደግሞ ራሱ አባት፣ ራሱ አብ። ባልና ሚስት አንድ ናቸው ይባላል ይላል መጽሐፍ ቅዱስ፣ በሰውም አባባል ይባላል። ነገር ግን እኔና ባለቤቴ ብቻዬን አይባልም። እንደሱ አይነት አነጋገር የለም። እኔ ብቻዬን ይባላል ወይም ባለቤቷ ብቻዋን ይባላል። ሁለቱ አንድ ላይ ከሆነ ደግሞ እኛ ይባላል። እኛ ከተባለ ደግሞ ብቻችንን ነው የሚባለው እንጂ ብቻዬን አይባልም። ቆይ ደጉ ቅድም ሰዋሰውን ሲታረም ነበር። ሰዋሰውን ግን እኔ እና አብ አንድ ነን የሚለውን 10:30 ምን እናርገው? ዮሐንስ ወንጌልን ምን እናርገው? እኔ እና አብ አንድ ነን። ምን አይነት አንድነት? አንድ አብሶሉትሊ አንድ ከሆነ እና ምን አመጣው? እስቲ ሰዋሰውን ልጠይቅ። እና ምን አመጣው? እኔ አብ ነኝ አይልም? ምን ችግር አለ? ምን ችግር አለበት እንደ ጌታ ኢየሱስ ክርስቶስ እንደዚህ ማለት እንዴ? የቋንቋ ችግር የለበትም ጌታ ኢየሱስ ክርስቶስ። ስለዚህ እኔ አብ ነኝ በቃ ችግር የለው። እኔና አብ አንድ ነን እና ለምን አለ? ሰዋሰው ቅድም ስታረም ስለነበረ አይችልም። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ሁሉ እንደዚህ ወዶታል። ምን እናርገው? የእግዚአብሔር ልጅ የሌለው ሕይወት የለውም ይላል። የእግዚአብሔር ልጅ የሌለው ሕይወት የለውም። አንደኛ ዮሐንስ 5:12 ምን እናርገው? ዮሐንስ 14:6 ላይ በኔ በቀር ወደ እኔ ቢመጣ የለም አይደለም ያለው፣ በኔ በቀር ወደ አብ የሚል እንዴት ነው ነገሩ? እኮ ደጉ ትንሽ ነገሮችን ብታገናዝቡ ጥሩ ነው። እነኚህ ተሳዳቢ ልጆችን ደግሞ ጥሩ አይደለም፣ ለእምነቱ ራሱ ጥሩ አይደለም። ስለዚህ ይሄ ሐዋሳ ሊመጣ ነው። በሚቀጥሉ ጊዜያት እዛ እንገናኛለን። እኛ ልናስተምር ነው። ፉርሽ ነው፣ ስህተት ነው፣ መናፍቅነት ነው፣ ኮምፕሊትሊ ካልት ነው። እንደውም ወደ ሄረስ እየሄደ ነው። እስከ ዛሬ መጽሐፍ ስጻፍ ነበር። አሁን ግን ተከታታይ ትምህርት ይሰጣል በሚገባ። ጎጆው የሆነችበት ደቡብ ላይ በሚገባ ትምህርት ይሰጣል። ዱርዬ አልክ አላልክ ምንም የምታመጣ ነገር የለም። ስለዚህ ክርክር ከሆነ ለዶክተር ተስፋዬ ቢጽፍ ብሎክ ያደርጋል። ለዘላለም አታገኘውም። ተሳዳቢን አይፈልግም እሱ። ተናጋሪን ይፈልጋል። ግን ተናጋሪን ይፈልጋል፣ ጠያቂን ይፈልጋል፣ መላሽንም ይፈልጋል። ተሳዳቢን ግን አይፈልግም። ኦኬ የሆነ እንትን አይደለም እሱ። ስለዚህ ገና እናስተምራለን በሚገባ። ዶክተር ተስፋዬ ሮበሌ በሚገባ ያስተምራል። ገና ጎጆው ተነካ። ነስት ጎጆው ስለተነካ ነው። ይችሉ ያህል ለማውራት ነው። የሚቀጥለውን እስቲ ይሁንና እናንተ ፍረዱ። ውስጥ እውነት እንደዚህ ነው? እውነት እንደዚህ ነው?
የእግዚአብሔር ቃል እንደዚህ ይላል። እውነት ጌታ ሆይ እንዋያለን በሚገባ። ተባረኩልኝ። ሼር አድርጉ፣ ኮፒ ሊክ አድርጉ።